الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. يتكبراتكم بموتوچي እንግዲህ ረመዳን ነው። በዚህ ረመዳን ውስጥ ብዙ ኸይራቶች የምንጠብቃት የአላህ ዝነት በረከት የምንወርድበት አላህ ጋር የምንፈጽምበት ብዙ እምያዎቻችን ለማሳካት የምንጥርበት ሌላው ነሐር አላህን እየለመንን ሀጃዎቻችንን የምንቀርብበት ብዙ ነገር የምንጠይቅበት ጊዜ ደግሞ በዚህም በግራም በቀኝ አስከፊና አሳዛኝ ፈተናዎችን እየሰማን በየቦታው ያሉ የሰላም መናጋቶች የሰላም መጥፋቶች ዓለሙ ላይ እየደረሱት ያሉ አህዋሎች እለት ከእለት መነካካቶችን ስናይ አስደንጋጭ አስፈሪ ምን እየመጣ ይሆን ብለን እንድናስብ የሚያደርጉ ናቸው። ሰላም እስሙ ምን አስማኢላህ ሑስና ከአላህ ስሞች አንዱ ስም የህይወታችን ትልቁ ጉዳይ ነው ሰላም። ምክንያቱም ሁሉ ነገር ከሰላም በኋላ ስለሆነ ሰላም ሲጠፋ ሁሉ ነገር ይጠፋል። የነበረው ነገር ሁሉ ይመሳል። የተመኘናቸው ስራ፣ ትምህርት በህይወታችን ውስጥ አስፈልጎት ብለን የምናስባቸው ነገሮች ሁሉ ይቀራሉ። ስለመኖርና ነገን ስለመትረፍ ብቻ እንድናስብ እንገደዳለን። ለዚህ ነው ሙስሊሞች በእያንዳንዱ ጉዳዮቻችን ውስጥ የሌሎች ስጋት እንዳንሆን ሁሉ ጊዜ ስለ ሰላም እንድንጨነቅ በጉዳዮቻችን ሁሉ ሰላም እንድናስቀድም ስንገናኝ አሰላሙ አለይክ ይላል ሰላም ላንተ ይሁን በሰላምታ የምንጀምር ሰላምን እየተመኘን ለሰው ልጆች ሁሉ ምንውለው ሶላት በሰገድን ቁጥር ሶላትን ስንጨርስ ተህያችን ላይ ሰላም የሁሉ ነገር ቁልፍ አድርገን እንቀጥል ሶላታችንን ስንጨርስ አሰላሙ አለይኩም ብለን የምናሰላምተው እንዲሁ ከሶላት በኋላ አላሁመ አንተ ሰላም ወሚንከ ሰላም ጌታችን ሆይ አንተ ሰላም ነህ ሰላም ካንተ ነው ካንተ የሚመጣ ነው ብለን አላህን እንለምን። የህይወት ጉዳያችን ሁሉ ከሰላም ጋር እንዲተሳሰር ከሰላም ጋር እንዲቆራኝ ያደረገን ዲን ያለ ዲን እስልምና አስሉ ከሰላም ስለ ሰላም የሚጨነቅ ዲን ነው። ለዚህ ነበር አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም አስከፊ ጦርነቶች ጊዜ እንኳን ሁሉ ጊዜ መመረጥ ያለባቸው ሰላም እንደሆነ በማሰብ ሰዎች እንዳይጨነቁ ሰዎች እንዳይሰጉ ሰዎች እንዳይፈሩ ወሲያቸውን ያስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም የደረሰ ተክልን አትቁረጡ፣ ህፃናትን አትግደሉ፣ ሴቶችን አትግደሉ፣ ቤተክርስቲያንና የእምነት ተቋማቶችን አታቃጥሉ፣ ለጦርነት ብቁ ያልሆኑ ሰዎች በጦርነት እንዳይደነግጡ እንዳይፈሩ እንዳይሰቱ ከዛም አልፎ ምርኮኞች እንዳይገደሉ የእምነት ሰዎች በእምነት ራሳቸውን ያገለሉ ሰዎች በጦርነት ውስጥ የጦርነት አካል እንዳይሆኑ እንኳን ይሆናል። ዛሬ ጦርነቶች ሲጀመሩ በመንሰማበት ሂደት ዓለማችን ላይ እንኳን አይደለም የሰው ልጅ እንኳን አይደለም ሴትና ህፃናት የመጀመሪያው ሙስተህደፍ እነሱ ይሆናል። የመጀመሪያው ትኩረት የሚሰጣቸውና የሚጎዱት ምክንያቱም መሳሪያዎቻችን የተሰሩ ያሉት ዓለም ላይ ምንም ነገር መለየት የማይችሉ ብዙሃንን በአንድ ጊዜ የሚያጠፉና የሚጨርሱ የሆኑ በዚህ ሂደት ውስጥ ነው ያለነው። ይህ ባለበት ሂደት ውስጥ ሰው በቤቱ የጦርነቱ አካል ሳይመለከተው ከሀገር ሀገር ለመንቀሳቀስ ንግዱን ለማሳለጥ በህይወት ውስጥ የሚፈልጋቸውን ጉዳዮችን ለመምላት ይባስብ ዑምራና ሐጅ ለማድረግ እንኳን አየሩ እየቆመ ሰላሙ እየጠፋ በዚህ አይነት ሂደት ውስጥ እዛ ለሚደረገው ጦርነት እዚህ ያለው ሰላም ሲናጋን ሰማደ። አላህ በሁሉም ቦታ ላይ ሰላምን ያምጣ። መነጋገርን የሚያስቀድሙ በመነጋገር ችግሮቻቸውን የሚፈቱ ሰላም ምን ጊዜም ጦርነት ሰላምን በሰዎች መልካም ነገርን አያመጣም። ሰላም በመነጋገር ቅድሚያ ሊሰጠው የሚገባው ጉዳይ ነው። ስለ ሰላም ልንጨነቅ ዱዓ ልናደርግ አላህን ልንለምን ከመቼውም ጊዜ የበለጠ ምድራችን ሰላም እንድትሆን ዙሪያችንን አገራችን ቤተሰቦቻችን የምንወዳቸው የሚወዱን የምናስባቸው የሚያስቡን ከዛም ባለፈ የሰው ልጆች ሁሉ ከጉዳት ከጭንቀት ከሽብር ነፃ ወጥተው ሰላም የሚኖር መከባበር መተሳሰብ መነጋገር የሰፈነበት ዓለም እንዲበዛ ያንን ዱዓ ማድረግ ከምን ጊዜው በላይ ትልቁ ትኩረታችን ለምን ህይወታችን ላይ ልንፈጽማቸው ልንሰራቸው ልንተገብራቸው ልናሳካቸው ልናልማቸው አግብተን ልንወልድ ወልደን ልናሳድግ ልጆቻችንን ለክብርና ለወግራ ማዕረግ ልናደርስ ሰርተን ነገደን አትርፈን የምንመኘውን ነገር ልናሟላ በህይወታችን ላይ የምንፈልጋቸውን ነገር ልናሳካ እነዚህ ሁሉ ነገር ሰላም ፈለጉ። ሰላሙ ደግሞ በጣም በሚገርም ሁኔታ ባልጠበቅነው መልኩ የጦርነት አካል እንኳን ሳይሆን የሰላሙ ችግር የሰላም መጥፋቱ ችግር ቤታችን ድረስ እየቆረቆረ እንቅስቃሴያችንን እየገደበ ችግር ውስጥ እንዲሳተፍ የሚያደርጉ ሰዎች እየበዙ ያሉበት ሂደት ነው። ሰላም ከሁሉ ነገር ይቀድማል። ስለ ሰላም አላህን ለምን እንላድቅስ እንጩ የምንችለውን ያክል ለሰላም እንሳ ለሰላም ምክንያት ይለው ሰላም በሚጠፋበት ምክንያት ውስጥ እቻችን ነው። ሙስሊም ከሰላም ውጭ ምንም አይነት ማንነት እንዲኖረው ስለማይፈልግ ስሙም ሰላም ነው፣ ውሎውም ሰላም ነው፣ ሰላምታውም ሰላም ነው፣ ተግባሩም ከሰላም ውጭ ሊሆን አይገባም። አላህ የሰላም ሰዎች ያድርገን። ሰላማችንን በመድራችን ላይ ያምጣል። በጦርነት የተጨነቁ ችግር ውስጥ የወደቁ ሁሉንም የሰው ዘር ልጆች ሁሉ አላህ በዚህ በረመዳን በቃችሁ ብሎ ወደ ሰላም የሚመጡበትን ጊዜ አላህ ያምጣ። ነገሮችን በሁን ቃሉ የሚለውጠው ጌታ
መለወጥ ይችላልና አላህ ሁሉን ነገር ይለውጥልን። አላህ መጨረሻችንን ያሳምርልን። ረመዳናችንን በሰላም በደስታ የምናሳልፈው ተቀባይነት ያለው ረመዳን አላህ ያድርግልን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።